ይዞራል ለአራቱ ማዕዘን ይዳረሳል ሁሉን ይለውጣል ያሸንፋል ወንጌላችን ገና ድል ያደርጋል እግዚአብሔር ቃል ገና ዓለምን ይዞራል ለአራቱ ማዕዘን ይዳረሳል ሁሉን ይለውጣል ያሸንፋል አፍርም በወንጌል ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ ወደዳችሁ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ እንግዲህ ዛሬ እህታችሁ በፊታችሁ የተገኘሁት አንድ ዜናን ይዤላችሁ መጥቼ ነው ቡልቡላ ቃለ ሕይወት ቤተክርስቲያን በመጽሐፍ ቅዱሳችን ማርቆስ 16 ቁጥር 15 ላይ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ባለው መሰረት ፍሬት ሆናላችሁ ይሄ የእያንዳንዳችን የክርስቲያኖች ኃላፊነት ነው መሄድ መናገር ሰዎችን ካሉበት እየተናጠቅን ወደ ክርስቶስ ወንጌል ማምጣት ኃላፊነታችን ነው ይሄን ደግሞ ከታላቁ ተልኮ አንዱ አካል ስለሆነ ክርስቶስ ኢየሱስ ሲመጣ የሽልማቱ ተካፋዮች እንሆናለን ጌታ በኢየሱስ ክርስቶስ ስም አምናችሁ የዳናችሁ በሙሉ ይህ ኃላፊነት ስለሚመለከታችሁ ታኅሳስ 5 ቀን ከጠዋቱ 1 ሰዓት እስከ 3 ሰዓት ተኩል ታላቅ የወንጌል ስርጭት ለማድረግ ስላቀድን ሁላችሁም በክርስቶስ ኢየሱስ አምናችሁ የዳናችሁ ይሄ ኃላፊነት የሚሰማችሁ ወገኖች ሁሉ መታችሁ ከኛ ጋራ ይሄንን ጌታ የሰጠንን አደራ እንድትወጡ በጌታ ፍቅር እንጠይቃለን እግዚአብሔር ይባርካችሁ መላይ ታኅሳስ 5 ላይ በቦሌ ቡልቡላ ቃለ ሕይወት ቤተክርስቲያን ከጠዋቱ ማለዳ 1 ሰዓት ጀምሮ በአካባቢያችን ኢየሱስ ክርስቶስን ለትውልድ ሁሉ ስለምናውጅ ሁላችንም ኃላፊነት ስላለብን በጊዜ ተገኝተን የክርስቶስ ኢየሱስን ማዳን እንድንናገር አደራ እላለሁ ታኅሳስ 5 ቀን 2018 ዓመተ ምህረት ከጠዋቱ 1 ሰዓት ተኩል እስከ 3 ሰዓት ድረስ የወንጌል ስርጭት ድግስ ስላለ ይሄንን ድግስ ተካፋይ እንድትሆኑ ስርጭቱ ላይ እንድትገኙ ሁላችሁም በጌታ አምናችሁ የተዳናችሁ ሁሉ ይሄንን ጥሪ ተቀብላችሁ አገልግሎት እንድትሰጡ በታላቅ ፍቅርና መልእክቴን አስተላልፋለሁ ተጋብዛችኋል ሁላችሁ እንዳትቀሩ አደራ እላለሁ ያድናል ምን አስቆረቆረኝ ያድናል መቶ የልፋት በር ያድናል መግቢያው ኢየሱስ ነው ያድናል ወደ ሰላም ሀገር ያድናል ምን ይሰራልኛል ያድናል በዚህም በዚያም መሄድ ያድናል ያለ ኢየሱስ የለም ያድናል ካብ የሚያደርስ መንገድ ያድናል ኢየሱስ ያድናል ጌታዬ